ያገሮች ህዝቦች እንደምን አላችሁ? ወደ ቪዲዮን ተመግባቴ በፊት ላይክ፣ ሼር፣ ፎሎ ማድረግ ያገሮች ህዝቦች የኔ ጣፋጮች ልጆችም እኔ ያገሬ ልጆች የገበሬ ልጆች ምናልባችም የከተማችሁም ልትደነቁ ልትደሰቱ ትችላላችሁ። ተሰኔ ጀምረን ሐምሌ ነሐሴ ዝናብ ነው። አገራችን ከስብ ነው፣ እርሻ ነው። እርሻ ትታረስ በጣም እችን 3 ወር በጣም ነው ዝናብ ቀናታ እየዘራን ነው። ዝናብ የሚመታልና የምንዘራው ከዛ ታዲያ ያ ዝናብ የምንደርሰው ጳጉሜ ትገባለች። ጳጉሜ ስትገባ ፈንደቅ ብለን እንቀበላታለን። ጳጉሜ በደስታ ጳጉሜ የማለቂያ የመስከረም መቀበላችን ናት። ጳጉሜዬ እንላታለን። ተነሱማ ትትጣፉት ጳጉሜዬ እትላታለን። ባይገርማችሁ እሷ ይቺ 5ቷ ሴቶች ለነፍሰ ጡር ብቻ ነው የምትታሰበው። ትንወልድ ለነፍሰ ጡር ብቻ ትታሰባለች። ለሰራተኛ ግን ለደሞዝ አትታሰብም። ያገሮች ህዝቦች ምናልባት ልታውቁ ትችላላችሁ፣ እንደኔ ያላችሁ ማለት ነው። እንደኔ ያልገባችሁ ማለት ነው። ምን ትመጣለች? መስከረም ስትመጣ በጥገረዳ ዱባው በዚህ ይገባል፣ በቀሎ በዚህ ይገባል። የደም እንቀበላታለን። ደግሞ ወደ መስከረም መግማሹ ላይ ጥቅምቱ ላይ ምኑ ይገባል? የባቄላው እሸት፣ የአተሩ እሸት ይገባል። የበቀሎ እሸት ይገባል። የጥንቅሹ እሸት ይገባል። ከዛ ደግሞ ቀጠል ብሎ ምንድን ነው ጤፉ ጎምረር እያለ ጭራጭራ እያወጣ ይበቅላል። ከዛ ደግሞ ትሳስ ላይ ጤፍ አጨዳው ይደረጋል። ያ ጤፍ አጨዳ ትታጭ ያ ሐምሌና ነሐሴ ሰኔ የለፋንበት ምርት የዛ ዕለት ይሰበሰባል። ያ ጀማዎች የገበሬ ሰው አሁን ሙሉ አላህ ያርግልህ ጎተራ ሙሉ አላህ ያርግልህ ስስትም አታውቀው ቃሪያው ተጓሮ በርበሬው ተጓሮ ምን ብዬ አናት አባጅኙ ማለት ጥላልቁ ጎመኑ ብታው ስስትም ማያውቀው ያገሬ ሰው እየቆረጠ እንግዲህ ሰላም አለይኩም ብሎ ለመጣ ሰው እየቆረጠ እያደረገ የሚሰጠው የሚያበላው የገበሬ ሰው ያ ደግሞ ሲያልቅ ምን ይመጣል? ማሽላ ጠባቂው ማሽላ ሆነ ወንጦጣት እንዲህ በወንጭፍ እንጠብቅ ነበረ። ያን ሁሉ አሳልፈን ነው የገበሬ ቤት ሙርቱ ጥቅምት ግማሹ ላይ ማሮ ይቆረጣል። ማሮ በዋዳት ይቀርባል። ያገሬ ህዝቦች ይህንን ነው የገበሬ ሰው የሚያቀርብ። ወተቱ ብትሉት እርጎ ብትሉት ከገበሬው ነው። ገበሬው ላይ ይግባ። ገበሬን አላህ ይጠብቀው። የገበሬ ሰው ታልከሰበው የከተማ ሰው ሊያገኘው አይችልም። አላህ ሙሉ ያርግህ ገበሬ። አላህ ሙሉ አላህ ያርግህ። አዝመራህ ሙሉ አላህ ያርግህ። እኔ ወዲያለሁ የገበሬ ሰው። አሁንም ዘርህ ዓለም ይለምልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ።